በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ የእግዚአብሔር ቤተሰቦች እንኳን ለስድስተኛው የአብይ ጾም ሳምንት ለገብርኄር አደረሳችሁ አደረሰን። ዛሬ የምንገኘው አብይ ጾምን ከጀመርን ስድስተኛው ጾም ገብርኄር ላይ ነው። ገብርኄር ማለት ከሁለት የአማርኛና የግዕዝ መዝገበ ቃል የተገኘ ሲሆን አንደኛው ገብር የሚል ነው። ገብር ማለት አገልጋይ፣ ታዛዥ፣ ቅን ማለት ነው። ኄር ማለት ደግሞ ቸር፣ በጎ፣ ታማኝ፣ ቅን የሚለውን ትርጓሜ ያመጣል። ሁለቱንም አንድ ጋ አድርገን ገብር ኄር ስንል ሳናናብብ ታማኝ አገልጋይ፣ ቅን አገልጋይ፣ መልካም አገልጋይ፣ እውነተኛ አገልጋይ የሚል ትርጉም እናገኛለን ማለት ነው። ይህ ሳምንት ገብርኄር የተባለበት መጽሐፍ ቅዱሳዊ ታሪኩ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ያለውን ኃይለ ቃል ጀምረን ስንመለከት ስለ ገብርኄር ስለሚለው በስፋት እንመለከታለን ማለት ነው። ዋናውን ዓላማውን ለማግኘት ከኋላ ከምዕራፍ 24 ጀምረን ኃይለ ቃሉን መረዳት እንችላለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርትን ሰብስቦ በሚያስተምርበት ሰዓት በደብረ ዘይት ተራራ ላይ ደቀ መዛሙርቱን ሰብስቦ ሲያስተምራቸው ከማቴዎስ ወንጌል ምዕራፍ 23 ከቁጥር 26 ጀምሮ እስከ ምዕራፍ 26 ድረስ ያስተማራቸው የአንድ ቀን ትምህርት ነው። በዚህ ቀን ደቀ መዛሙርቱ ለኢየሱስ ክርስቶስ ስለተሰራው ቤተ መቅደስ በሚያስጎበኙት ሰዓት ወደፊት ስለሚደረገው ስለ ዕለተ ምጽአት አስፍቶ አስተምሯቸዋል። የአንድ ቀን ትምህርት እንደመሆኑ ትምህርቱ ተያያዥነት ያለው ሆኖ እናገኘዋለን ማለት ነው። በመጀመሪያው በምዕራፍ 24 ላይ ከቁጥር 1 ጀምሮ ስለ መምጣቱ በፊት የሚደረጉ ክስተቶች ከሁሉም ጠቅለል ለማድረግ 3 አይነት ክስተቶች እንደሚከሰቱ ነግሯቸዋል። ይኸውም አንደኛ ሃይማኖታዊ ችግር እንደሚነሳ ለዕለተ ምጽአቱ ተቀድሞ ማለት ነው። በሃይማኖት ምክንያት ብዙዎች ነቢያት ሐሰት እንደሚነሱ፣ ብዙዎችን እንደሚያስቱ፣ የተለያየ ተአምራት እንደሚያደርጉ፣ እስከ መጨረሻው ድረስ ደግሞ የጸና እንደሚድን በመጀመሪያው አስተምሯቸዋል። ከዚያን ቀጥሎ ሁለተኛው ኢኮኖሚያዊ ችግር ነው። ይሄውም ማለት በሀገር ላይ ረሃብ ይነሳል፣ ችግር ይሆናል። በዚህ ችግር ደግሞ ሰው በሰው ላይ እርስ በርሱ በችግር ምክንያት ይጠላላል የሚለውን ነግሯቸዋል። በሶስተኛ ደረጃ ፖለቲካዊ ችግር ወይንም ደግሞ መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል፣ ጦርን እንዲሁም ደግሞ የጦርን ወሬ ትሰማላችሁ ብሎ ቅዱስ አምላካችን አስተምሯቸዋል። ከዚያ በመቀጠል በዚያው ምዕራፍ ላይ ምልክቱን ከነገራቸው በኋላ እንደሚመጣ በሚመጣ ሰዓት ደግሞ ያችን ሰዓት ያችን ዕለት ያችን ጊዜ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ይህ ማለት ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስና ከራሱ በስተቀር ቅዱሳን መላእክትም እንዲሁ ደግሞ ደቂቀ አዳም ሁሉ የማያውቋት ቀን እንደሆነች ነግሯቸዋል ማለት ነው። ይህንን በምዕራፍ 24 ላይ ሁሉንም ነገር ካስተማራቸው በኋላ ወደ መጨረሻው ምዕራፍ ላይ የሚናገረው ቀድሞ በሁለተኛው ከተናገርነው ከረሃብ ጋር የተያያዘ ነው። 2 ሴቶች በአንድ ወፍጮ ይፈጫሉ ማለት ረሃብን ነው የሚያመለክተው። የሚፈጭ ጠፍቶ እህል ጠፍቶ 2 ሴቶች በአንድ ወፍጮ ይፈጫሉ፣ እንዲሁ ደግሞ በአንድ ምጣድ ይጥዳሉ ብሎ አስተምሯቸዋል። ይህንንም በሀገራችን ባጭሩ ለመረዳት ስንሞክር በገጠራማው ዓለም እናቶቻችን ለጥቂት እህል ከሆነ ወፍጮ አይወቅሩም፣ ወፍጮ ቤት አይሄዱም። ለጥቂት እንጀራ ከሆነ በዚያው በሰማው ምጣድ ላይ እንደሚጋግሩና የእህል ችግር እንደሆነ አምላካችን አስተምሯል። ይህ የመተዛዘን በሀገራችን እየተደረገ የምናየው ነው ማለት ነው። ከዚያ በኋላ በምዕራፍ 25 ላይ እንደሚመጣ ከነገራቸው በኋላ ለመምጣቱ ደግሞ ምን መሆን እንዳለባቸው እንዴት ተዘጋጅተው መጠበቅ እንዳለባቸው ቅዱስ አምላካችን በመጀመሪያ በ10 ደናግል መስሎ ሙሽራውን የሚቀበሉ 10 ደናግሎች ነበሩ፣ ቆነጃጅቶች ነበሩ። እኔ ከመጣው በኋላ ደግሞ የማወርሳችሁ መንግስተ ሰማያት እነዚያን ቆነጃጅት የምትመስል ናት
እነሱ ሙሽራውን ለመቀበል ተጠርተው ተዘጋጅተው ነበረ። ነገር ግን 5ቱ ሰነፎች ናቸው፣ 5ቱ ደግሞ ልባሞች ናቸው ብሎ ቅዱስ አምላካችን አስተምሯል። ይህንንም ያለበት ምክንያት ምንድነው ስንል ሙሽራው እስከሚመጣ ድረስ ዘይታቸውን ይዘው መብራታቸውን ይዘው ነቅተው ተግተው እንዲጠብቁ መልእክት ደርሷቸው ነበረ። 5ቱ ግን ከመዘግየቱ የተነሳ መብራታቸውን ጨርሰው ዘይታቸውን ጨርሰው ሰዓቱ ረዘመ ብለው ተኝተው ነበረ። 5ቱ ደግሞ ከዘይታቸውም ከሁሉም ነገር ነቅተው ተግተው ሙሽራው እኩለ ሌሊት ላይ ሲመጣ ሙሽራ መጣ ተቀበሉ ሲባል እነዚያ ሰነፎቹ ወደ ገበያ ግዢ እንደሄዱ መብራት እንደሌላቸው ዘይት እንዳለቀባቸው ተናግሮ እነሱን ሰነፎች እሱ እስከሚመጣ ድረስ እንዴት አልጠበቃችሁም ብሎ ዘልፏቸዋል። እንዲሁ ደግሞ 5ቱ መብራታቸውን ይዘው ጠብቀው ሙሽራው ሲገባ አብረው ገብተዋል ማለት ነው። ይሄው ምሳሌ ነው ያስተማራቸው። መምህራን አባቶቻችን ሲናገሩ መንግስተ ሰማያት ሕገ ወንጌል ተስፋ ጊዜነ ኢየሱስ ክርስቶስ ለሙሽራ እንደሚመጣ አድርጎ መስሎ ስለራሱ አስተምሯቸዋል። ያ ሙሽራ የተባለ ራሱ አምላካችን እንደሆነ ያቺ ሰዓት ደግሞ ማንኛውም ሰው እንደማያገኛት የነቃ ሰው፣ የተጋ ሰው፣ ትኩረት ያለው ሰው፣ ዘይት ያላለቀበት ሰው፣ ማሰሮ ያላለቀበት ሰው፣ መብራት ያላለቀበት ሰው ከሙሽራው ጋር እንደሚገባ አስተምሯቸዋል። ከዚህ በኋላ ነው እንደገና ሌላ ተጨማሪ ምሳሌ መስሎ ሲያስተምራቸው ምንድን ያላቸው? በዚህ ምሳሌ ሲያስረዳቸው በሀገሩ ላይ አንድ ታላቅ ሰው ነበረ። ይሄ ሰው 3 ባሮች አሉት፣ 3 ታዛዦች አሉት። ለነዚህ ለ3ቱ ታዛዦቹ ወደ ሩቅ አገር ለመሄድ ሲነሳ እንደየአቅማቸው እንደየመጠናቸው እንደ ችሎታቸው ለአንደኛው 5 መክሊት፣ ለአንደኛው ደግሞ 2 መክሊት፣ ለአንደኛው ደግሞ 1 መክሊት ሰጥቷቸው እሱ ወደ ሌላ ሀገር ሄደ። ይህንን ሲሰጣቸው ምንድነው ያላቸው? ወጥታችሁ ወርዳችሁ ነግዳችሁ አትርፋችሁ በሚመጣ ሰዓት ገንዘቡን እንደሚመልሱ ነግሯቸው ነበረ ማለት ነው። በሚመጣ ሰዓት ትርፋማ ሆነው እንደሚገኙ ቅዱስ አምላካችን በምሳሌው አስተምሮ ነገራቸው። ከዚያ በኋላ እነዚያ 2ቱ በተሰጣቸው ትእዛዝ መሰረት ገንዘባቸውን ወዳውኑ ወደ ስራ ገብተው ነግደው አትርፈው ቆይተውታል። 5 የነበረው 10 አድርጓል። 2 የነበረው ደግሞ 4 አድርጎ አትርፏል ማለት ነው። አንደኛው ግን ያችን የተሰጠችውን አንዲቱን ወርቅ ይሄ ሰው ነገ አንጣ ስለሚለኝ ስለማይተውልኝ ወደ ንግድ ወጥቼ ደግሞ በንግዱ ዓለም ውጤታማ ባልሆን ወንበዴዎች ቢቀሙኝ ሽፍታዎች አታለው ገንዘቤን ባጣ ይሄ ሰው ወደ ግዞት ያወርደኛልና ያን ሁሉ ከሚያጋጥመኝ ወደ መሬት ውስጥ ልቅበራት ብሎ አሰባስቦ ማልቀረ በመሬት ውስጥ ቀበረው። በመሬት ውስጥ ቀብሮ ይህ ጊዜ ካለፈ በኋላ ያ ንጉስ ወይንም ደግሞ ያ ገንዘብ የሰጣቸው ሰው መጥቶ ገንዘቤን አምጡ ብሎ ጠራቸው። በሚጠራቸውም ሰዓት ሁሎችም ቀርበው የመጀመሪያው የሰጠኝ 5 መክሊት ነበረ። ዛሬ ያንን ባዘዝኸኝ ምክንያት ወጥቼ ወርጄ አትርፌ 10 መክሊት አድርጌ አቅርቤያለሁ እና ይኸውና ገንዘብ ብሎ ለሰጠው ሰውዬ ላበደራቸው ሰው ሰጠ። እሱም አንተ የታመንክ አገልጋይ ነህ፣ አንተ ገብርኄር ነህ፣ በትንሹ የታመንህ አንተን ከዚህ በበለጠ ደግሞ በብዙ ላይ ሾምሃለሁ ብሎ ንጉሱ ወይንም ደግሞ ያዘዛቸው አዛዡ ተናግሯል ማለት ነው። የሁለተኛውም እንደ መጀመሪያው የተሰጠውን ተቀብሎ 2 የነበረውን 4 አድርጎ አቀረበ። እሱም እንደ በፊተኛው ተመስግኖ በብዙ ሹመት ላይ ተሾሟል። የመጨረሻው ግን አንተ ተቀድሙም ስትሄድ ተመልሰ እንደምትመጣ ገንዘባችንንም ደግሞ አንጡ እንደምትለን ጨካይ ንጉስ እንደሆንህ ጨካይ ሰው እንደሆንህ አውቃለሁና ሌቦች እንዳይቀሙኝ ብዬ ያችን ወርቅን ከመሬት ቀብሬ አኑሪያት ነበረ። ስለዚህ ይችኑ መክሊትህን ይችኑ ወርቅህን እንካ ብሎ መልሶለታል ይለናል። ስለዚህ ይሄን ሁሉ ካለ በኋላ እሱን ምንድነው ያለው? አንተ ጨካኝ ባሪያ እኔ መጥቼ ገንዘባችሁ እንደምቀበላችሁ እንዲሁ ደግሞ ያልዘራሁትን የማጭድ ያልበተኑትን የምሰበስብ መሆኔን በምን አወቅህ ብሎ ታዛዦቹን
ይህንን ከዚህ አውጥታችሁ ወደ አፋ ወደ ውጪ ጨለማ ወዳለበት ጣሉት። ያችንም የነበረችትን አንዲቱን ወርቅ 5 ወርቅ ለነበረው 5 መክሊት ለነበረው ለመጀመሪያው ሰው ስጡት ብሎ ላለው እንደሚጨመርለት ለሌለው ደግሞ ያችኑ እንደሚወሰድበት የተነገረ የመጽሐፍ ቅዱስ ክፍል ነው። ይህም ዕለተ ምጽአትን ነው የሚመለከተው። ይህንንም በምሳሌ ነው ያስተማራቸው። በምሳሌ ሲያስተምራቸው መክሊት የተባለ እግዚአብሔር አምላካችን በዚህ ዓለም የሰጠን የእግዚአብሔር ቃል ነው። ንጉሥ የተባለው በጊዜው አበድሯቸው የነበረው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። 5 የተቀበለው መተርጉማን እንዳስቀመጡልን ሙሴ ነው። 5 መባሉ 5 መጻሕፍተ ነቢያትን መጻሕፍተ ኦሪትን የጻፈ ነው። ብዙ አትርፎ መገኘት ማለት ከዚያን በኋላ ከሙሴ ከሊቀ ነቢያት ሙሴ ጀምሮ እስከ ልደተ ክርስቶስ ድረስ ብዙ ነቢያት ተነስተዋል፣ ብዙ አትርፏል ማለት ነው። 2 የተባለ ደግሞ ሐዋርያው ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ክርስቶስ በነበረበት ሰዓት የነበረ ሐዋርያ ሲሆን ከዚያን በኋላ ደግሞ የተሰጠውን መክሊት በመጠቀም ታላላቅ ሊቃውንትን ያፈራ ነው። ከነዚያም መካከል ታላቁ ሊቅ ቀለሚንጦስ ዘሮም የምናገኘው ብዙ መምህራን የተገኙበት ስለሆነ ውጤታማ ሆኗል ማለት ነው። 1 የተባለ ይሁዳ ነው ብሎ መምህራን አስቀምጠውልናል። ለምን 1 ተባለ? ያችኑ ያውቃት የነበረችውን ወርቅ ቀብሮ ያችኑ የተሰጠችውን መክሊት ሲያስተምርባት በመቅረቱ ብለው አስተምረውናል ማለት ነው። ሌላው ሁለተኛው ትርጓሜ ምንድነው ስንል ባለ 5 የተባለ ፍጹም ትምህርት ያለው እንደ ቤተ ክርስቲያናችን አስተምሮ 4 ጉባኤያት አሉ። ከዚያም በተጨማሪ ደግሞ በቅዱስ ያሬድ ድርሰት የተደረሱ ቤተ ክርስቲያናችን የምትጠቀማባቸው ብዙ አገልግሎቶች አሉና እነዚያን ሁሉ ጠንቅቆ ያወቀ አውቆም ደግሞ በተለያዩ ሀገራት ዞሮ የሐዋርያነትን ተልእኮውን የፈጸመ በዓለም ላይ ዞሮ አስተምሮ ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰ እሱ 5 ተሰጥቶት ብዙ ያተረፈ ማለት እሱ ነው። በሁለተኛ ደረጃ ያለው ደግሞ እንደሱ ሳይፈራ እንደሱ ጸንቶ ዞሮ ያስተማረ እሱም ባለ ትርፋማ ሆኖ የተገኘው ነው ማለት ነው። ባለ 1 የተባለው ተምሮ በዚያ በተማረው ትምህርት ላይ ወጥቶ ለማስተማር በማስተምርበት ቦታ ላይ ረሃብ ይኖራል፣ ጽም ይኖራል፣ መከራ ይኖራል፣ አየሩ ላይ ስማማኝ ይችላል። እንዲሁ ደግሞ መናፍቃን ተነስተው ቢከራከሩኝ ምን መልሳለሁ? ስለዚህ ከማስተማር ይልቅ መቀመጥ ይሻለኛል ብሎ የተቀመጠ እሱ ያችን አንዲቱን የተሰጠችውን ወርቅ መክሊት ለሌላው ያላካፈለ ተብሎ ዕውቀት ተብሎ ተተርጉሟል ማለት ነው። በሶስተኛ አባቶቻችን ትርጓሜ ሲተረጉሙ ሶስተኛ 5 የተባሉት ሲናገሩ ጥምቀት እንደሆነ፣ ምህረት እንደሆነ፣ ትዕግስት እንደሆነ፣ ተስፋ እንደሆነ፣ አሚን እንደሆነ፣ ሁለተኛው ደግሞ አሚንና ፍስሐ እንደሆነ፣ ሶስተኛው 1 የተሰጠችው አሚን እንደሆነ ተርጉመው አስተምረውናል ማለት ነው። በዚህ ኃይለ ቃል ላይ ቅዱስ አምላካችን ስለ ዕለተ ምጽአት መስሎ አስተምሯቸዋል። ያንን እነሱ አትርፈው እንደጠበቁ ያኛው የሰጣቸው ሰው መቼ እንደሚመጣ አላወቁትምና አትርፈው ተዘጋጅተው የጠበቁት እንደተሸለሙ እንደተመሰገኑ፣ እንዲሁ ደግሞ ያኛው ሰንፎ የተቀመጠው ሳይነቃ የተቀመጠው ሳይተጋ የተቀመጠው ደግሞ ያችኑ ያለችበትን ተወስዶ ለባለ 5ቱ እንደተሰጠው የምንማርበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ይህ ሳምንት ለምን በገብርኄር ተሰየመ ስንል ከዘወረደ ጀምረን አባቶቻችን ምስጢሩንና ዕለቱን በማወጅ ለሕዝብ ብዙ መልእክት አለው በማለት ሳምንታቱን ሁሉ ስያሜ ሰጥተዋል ማለት ነው። ይሄ 6ኛው ሳምንት ገብርኄር የተባለው ቅድም እንዳልኋችሁ የምዕራፉም ክፍል 1 ነው። ከደብረ ዘይት ጋር የተያያዘ የአንድ ቀን ትምህርት ስለሆነ ከደብረ ዘይት ቀጥሎ ያለው ሳምንት እንዲሆን ተደርጓል። በዚህ ሳምንት ላይ ከሌሎቹ ለየት የሚያደርገው ምንድነው? ምስጢረ ስጋዌን የምናስብበት ሳምንት ነው። ምስጢረ ስጋዌውን የክርስቶስን መምጣት የምናስብበት ሳምንት ነው። ይህንንም ማህሌታውያን ሊቃውንት ቤተክርስቲያን አባቶቻችን ከሌላው በተለየ መልኩ ከዚች 5ቷን ቀን እዝል አገልግሎት ነው በቤተክርስቲያን የሚሰጠው። እዝል ደግሞ ከ3ቱ የዜማ ምልክቶች ከአራራይ፣ ከግዕዝ
እዝል የምንለው በወልድ የሚመሰል መሆኑን የሚያመለክት ነው። በሚስጢር ሊቃውንት አባቶቻችን ደግሞ ይህ ሳምንት ዛሬ 35ኛ ቀን ነው። ነገ 36ኛ ቀን ነው፣ ሰኞ ማለት ነው። በ36ኛው ነገድ ቅዱስ ዳዊት ልጁ ሰሎሞንን ባለተስፋውን የወለደው እንደሆነ 36ኛ እንደሆነ በዚያ ላይ አስረድተውናል ማለት ነው። በዚህ ሳምንት ውስጥ ስለ ክርስቶስ መምጣት፣ በዚህ ሳምንት ስለ ክርስቶስ ሰው መሆን፣ ስለ ስጋ አምላክ መሆን፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆኑን በስፋት የምንማርበት ሳምንት ስለሆነ ገብርኄር ብለው አባቶቻችን ሰይመውልናል ማለት ነው። ከዚህ ታሪክ ላይ የምንማረው ነገር ምንድን ነው ቢባል ቅዱስ አምላካችን ስለ ዕለተ ምጽአት ነው ያስተማረን። ዕለተ ምጽአትን ደግሞ ቤተ ክርስቲያን ከልደት ጀምራ እስከ ምጽአቱ ድረስ ክርስቶስን ታስባለች። ዕለት ዕለት በቤተ መቅደስ ካህናት በአገልግሎት በቅዳሴው ላይ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ሰው መሆኑን ጀምረው እስከ ዳግም ምጽአት ድረስ ዳግመኛ በሕያዋንና በሙታን ለመፍረድ በክበበ ትስብእት ይመጣል እስከ ማለት ድረስ ዕለት ዕለት ቤተ ክርስቲያን ታስባለች ማለት ነው። ከዚህ ታሪክ ላይ እንደምንማረው ቅዱስ አምላካችን ለሁላችንም በ40 ቀንና በ80 ቀናችን የእግዚአብሔር ልጅነት ላገኘን ሁሉ ሃይማኖትን ጥምቀትን ላገኘን ሁሉ ስጦታ አለን፣ መክሊት አለን። ስለዚህ ከዚህ ታሪክ ላይ የምንማረው በዚያን መክሊት ላይ መክሊታችንን ትርፋማ ሆነን ዕለት ዕለት ንስሐ እየገባን እየጾምን እየጸለይን ክርስቶስ በሚመጣ ሰዓት ተዘጋጅተን መጠበቅ እንዳለብን። ለምን ሁለቱ ባለሟሎች ገብርኄር የተባሉት ሁለቱ ተዘጋጅተው ተገኝተው ተመስግነዋል ማለት ነው። አንደኛው ደግሞ ያችኑ ቀብሮ እንደተገኘ ሃይማኖታችንን በምግባር ሳናሰፋ፣ ሃይማኖታችንን በትሩፋት ሳናሰፋ፣ ሃይማኖታችንን በመንፈሳዊ ነገር ሳናዳብር እግዚአብሔር አምላካችን ሲመጣ እንደዚያ ሰው እንዳንሆን ነቅተንና ተግተን መጠበቅ እንዳለብን የምንማርበት የመጽሐፍ ቅዱስ ክፍል ነው። እኛ እንዴት ነው ማትረፍ የምንችለው? ትርፋማስ ነን ወይ ስንል ቅድም እንዳልኋችሁ ይሄ ርዕስ የተነገረው በመጀመሪያ ለመምህራን አባቶች ነው። በመምህራን አባቶች ነው። ትርጓሜው በዛ ስለሚል ነው ለማሳጠር የሞከርኩት። ለሊቃነ ጳጳሳት ባለ 5 የተባለው ሊቃነ ጳጳሳት መምህራን እንደሆኑት ሀተታው ላይ ታትቷል ማለት ነው። ስለዚህ መምህራን ደግሞ የተማሩ ናቸው። ብሉያትን፣ ሐዲሳትን፣ ሊቃውንትን፣ መጻሕፍተ መነኮሳትን፣ አቋቋሙን፣ ቅዳሴውን፣ ድጓውን ይህን ሁሉ ተምረዋልና በዚህ ደግሞ ያላመኑትን ማሳመን፣ ያመኑትን ደግሞ ማጽናት፣ የጸኑትን ደግሞ ስጋው ደግሞ እንዲቀበሉ እያደረጉ መቀደስ፣ ይህንን አድርገው ቢገኙ ከዚህ የበለጠ ሽልማት እንዳለ ቅዱስ አምላካችን አስተምሯል። ይህንንም ለማወቅ በተወሰነ በገጠራማው ዓለም ዛሬም የምናየው ቤተ ክርስቲያን ይህን በማድረጓ ትርፋማ ናት። ለምን ስንል ብዙ አባቶቻችን ይህን ሁሉ ዓለም ላይ ያለውን ነገር ሳይፈሩ በገጠራማው ዓለም እየሄዱ እስከ ጠረፍ ድረስ እየሄዱ ያላመኑትን ወንጌል እያስተማሩ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ብዙዎችን እየመለሱ ቅዱስ ሥጋውንና ክቡር ደሙን እያቃበሉ ስለሚገኙ ይህን በሚያደርግ ሰው ትርፋማ ናቸው። ሌላው በሁሉም ቦታ ላይ ስናይ ምንም እንኳን መከራው ቢበዛ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዕለት ዕለት ቅዳሴው ይቀደሳል። ዕለት ዕለት ምእመናኑ ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። ይሄ ደግሞ አባቶች ያላቸውን መክሊት በመጠቀማቸው፣ በማስተማራቸው፣ በመምከራቸው፣ በመገሰጻቸው የሚገኘው ትርፍ ነው ማለት ነው። ወደፊት እንዴት አድርገን ትርፋማ መሆን እንችላለን ስንል እንዲሁ እንደ አባቶቻችን ነው። የቀድሞ አባቶቻችን ይችን ሃይማኖት ያቆዩት እንደ ገብርኄር የተሰጣቸውን መክሊት ተጠቅመውበት እስከ ዓለም ዳርቻ ድረስ ዞረው አስተምረዋል። እስከ ዓለም ዳርቻ ድረስ አገር ሳይገድባቸው፣ ወንዝ ሳይገድባቸው፣ ረሃብ ሳይገድባቸው፣ ጽም ሳይገድባቸው፣ የላመ የጣመ ምግብ እንመገብ ሳይሉ፣ የደመቀ የሞቀ ልብስ እንልበስ ሳይሉ ለሃይማኖታቸው በባዶ እግራቸው ሆነው ዓለምን ዞረው አስተምረው እዚህ እንድትደርስ አድርሰውልናል ማለት ነው።
ዛሬም ሁላችንም በተሰጠን መክሊት ከዓለም ሐሳብ ተለይተን መቼም ቅዱስ አምላካችን እንዳስተማረ ለተምጻት ነው። በዚያን ሰዓት ዛሬ በዚህ ዓለም የምናየው ብልጭልጭ ሁሉ የሚታይ የለም፣ የሚሄድ የለም። የዚያን ሰዓት የሚገኘው ምንድነው ስንል ክርስቶስ ሲመጣ የተሰጠንን ተወጥተን በሃይማኖታችን ደምቀን አሸብርቀን ንስሐ ገብተን ስጋውን ደሙን ተቀብለን ሲያገኘን ነውና የሚያመሰግነን መንግስተ ሰማያትን ይችን በቆነጃጅት የተመሰለች መንግስተ ሰማያት የሚያወርሰን እንደዚያ ሆነን ስንጠብቅ ትርፋማ እንሆናለን ማለት ነው። ደግሞ እንደዚያኛው ግብረ ሐካይ እንደተባለው ሰነፎች ከሆንን ሄደን ካላስተማርን እንደው ደሞዙ ይመቸኝ እምበላው እምጠጣው አልጣ ገንዘቡ ይድላኝ ወደ ዓለም ሄጄ አላስተምርም ብለን ከሰነፍን እንደ ግብረ ሐካይ እንደምንቀጣ ወደ ጨለማ ወደ ውጪ እንደምንጣል አስበን ነቅተንና ተግተን በቤተ ክርስቲያን አገልግሎት ላይ ብንሰማራ ትርፋማ እንሆናለን ማለት ነው። ማስተላለፍ የምፈልገው ከተማርነው ታሪክ አንጻር ብዙ አባቶቻችን በተለያየ ቦታ ላይ በተለያየ ዓለም ላይ ያላችሁ አባቶች ምእመናኑ በተለያዩ ነገሮች ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት እየሄደ ነው። ብዙ አዳራሾች በየቦታው ስናይ እንደኛው ቤተ መቅደስ የሚተካከል ሕዝብ የምናይበት ነውና ይሄ ደግሞ ነቅተን ተግተን ዓለም አስተማራችንን የሚጠቁም ስለሆነ ጽኑ መመሪያ በመስጠት መምህራነ ወንጌል ዕለት ዕለት ከሁሉም በይበልጥ ወንጌልን ስንቅ አድርጋችሁ ወንጌልን ምርኩዝ አድርጋችሁ የምትመጣውን መንግስተ ሰማያትን ተስፋ አድርገን እንድናስተምር እግዚአብሔር አምላካችን ይርዳን። ሌላው ወጣቱ በዓለም ላይ ዛሬ በተለያየ ሶሻል ሚዲያ ላይ ተጠምዶ የሚውል ብዙ ወጣት አለ። በዚያን ሰዓት ላይ ብዙ ነገሮች እናያለንና እነዚያን የምናያቸውን ነገሮች ሁሉ ትተን ሰው ማማቱን በተለያየ ነገር መከፋፈሉን ትተን እውነተኛ ሃይማኖታዊ ይዘታችንን ይዘን ከአባቶች እየተመካከርን ንሳችንን እየተቀበልን የበደልን ክሰን የቀማን መልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስተ ሰማያት ወራሾች እንድንሆን የአባቶቻችንን ምክር ሰምተን የአባቶቻችን በረከት እንዲያድርብን የእግዚአብሔር መልካም ፈቃዱ ይሆንልን። ይቆየን።